በመግቢያዬ እንደገለጽኩት የአርበኞች ክፍለ ጦር አመራሮች አሁን በአካል የሚገኙትና በአካል የሌሉም በተስማማነው መሰረት ቃለ መሐላ ይፈጽማሉ። ስለዚህ ይህን ቃለ መሐላ የሚፈጽሙት ህዝባቸውን ለማገልገል የፋኖን አደረጃጀት ለማጠናከር ያለውን ቃለ መሐላ ይፈጽማሉ። ለቃለ መሐላው ሁላችሁም ቀኝ እጃችሁን ታወጡልና ቃለ መሐላ ትፈጽሙልናላችሁ። እሺ ህዝቤንና የፋኖን አደረጃጀት በማጠናከር የአማራ ህዝብ የደረሰበትን ችግር ቀርፌ ነፃ አወጣለሁ። ይህን የምናደርገው በላብና በደማችን ነፃነታችን እናረጋግጣለን። ቃላችን ነው። እናመሰግናለን።